حتى الفلوس يغير النفوس لما يبالو ما بعرف. السلام عليكم ورحمة الله وبركاته. كيفكم شو أخباركم يا أجري الجوج زاري شقاليت ناي انديت ناتشو سلام ناتشو أمان ناتشو لين وي አላችሁ ልኝ ወይ ኑሩልኝ ኢንሻአላህ። ላይክ ሼር ሰብስክራይብ ያርጋችሁ ለምታበረታቱኝ በሙሉ የተሻለ ህይወት ይስጣችሁ ፈጣሪ። ሌላ ምንም የለኝ ቃል የለኝም ለእናንተ የእውነቴን ነው። አንዷ በኢሞ መታ ምን አለች? እኔ እኮ ሸቃሊት አንቺ እንድትጠቀም እያልኩ እስከ መጨረሻው ነው ማየው አለችኝ ማለት ነውና ፈጣሪ ጨምሮ ጨማምሮ ይስጣችሁ። ይሄን ገንዘብ እንዴት እንዳመጣሁት ነው የምነግራችሁ። ይሄ 20 ሺህ ብር ነው። ይሄ ደግሞ 5 ሺህ ብር ነው። ብዙ የሚመስለው 50 ብር ስለሆነ ነው ማለት ነው። ይሄ 20 ሺህ ብር ነው። ይሄ 5 ሺህ ብር ጠቅላላ 25 ሺህ ብር ነው። 25 ሺህ ብር እዛ አፕ ላይ 3 ቀን የሰራኋት ነው። 3 ቀን ሀባይቢ 3 ቀን እና እንዴት አድርጌ እንዳወጣሁ ምናምን ስለ አወጣጡ የሚጠቀሙ ልጆች ቪዲዮ ስለምሰራ በዛኛው ነው ማወጣላችሁ ምሰራላችሁ። በዛኛው ዩቲዩብ ቻናሌ ነው ሸቃላ ሚዲያ ቁጥር 2 የሚለው ነውና ይሄን ያህል ገንዘብ ሰርቻለሁ። እና ቁማር ተጫውቼ አላመጣሁትም። አፈር ደምግጬ የአፑን ሊንክ ፕሮሰስ መስራት ያለብኝን ጠንቅቄ ሰርቼ ነው። በዛ ላይ ደግሞ በጣም እንትን ይጠይቃል፣ ይፈትናል። ሴቶችን እስከ 7 ቀን ድረስ ይፈትናልና ያንን ፈተና አልፌ እቺን የመሰለኝ ቸኮላታ የመሰለኝ ፍሉስ። በነገራችን ላይ ኢትዮጵያ ገንዘብ አያስፈልግም ብላችሁ እንዳታምኑ፣ ገንዘብ ያስፈልጋል። እና እቺን የመሰለች አበባ የመሰለች ገንዘብ አግኝቼበታለሁ። ዩቲዩብ ይከፍለኛል፣ ግን የዩቲዩብ ክፍያ በእንግሊዞች 21 ሲሆን ነው የሚያስገባልኝ። በወር አንድ ጊዜ ነው ክፍያው። ይሄ ግን እኔ በፈለኩት ሰዓት ማውጣት እችላለሁ። የትኛውም ሀገር ሆናችሁ ማውጣት ትችላላችሁ። ለምሳሌ ሱቅ ሄደሽ በሞባይል ትራንስፈር የምታደርጉት አለ አይደል? ትራንስፈር አድርጋችሁ እዛው መክፈል የምትችሉበት ነውና በጣም ገራሚ አፕ ነው። እኔ እንደዚህ እንደ አፕ በፊት ባቀው ኖሮ ብያለሁ። እኔ ዩቲዩብ አልከፍተም ነበር። እንግዳ በዩቲዩብ እስካሁን ስለ ዩቲዩብ እስኪ ልንገራችሁ። ስለ ዩቲዩብ ገንዘብ ማለት ነው እንዴት እንደሰራሁት እንዴት አድርጌ እንዳመጣው። ዩቲዩብ ላይ መጀመሪያ ስጀምር እምቢ ብሎኝ ነበረ። ዩቲዩብ በቃ ያኔ ለገንዘብ የሚሆነው ፕሮሰስ ሞኔታይዝ ለማድረጉ ያለው ነገር በጣም አድካሚ ስለነበረ ግን ተስፋ ስላልቆረጥኩኝ አንዳንድ ሰዎች ነበሩ፣ መልካም ሰዎች። በእያንዳንዱ መንገዳችሁ ላይ አንዳንድ መልካም ሰዎችን ታገኛላችሁ ነው። በቃ ተስፋ እንዳልቆርጥና አረበኛ እንዳስተምር፣ አረበኛ አክሰንትሽ አሪፍ ስለሆነ አረበኛ ቋንቋ አስተምሪ ሲሉኝ እዚህ ቻናል ላይ አረበኛ ቋንቋ ማስተማር ጀመርኩ ማለት ነው። ከዛ በኋላ ከጀመርኩ በኋላ አረበኛ ቋንቋ ማስተማር ተከፈለኝ። ቢያንስ በ3 ወር ውስጥ ነው ይሄ ቻናል ሞኔታይዝ የሆነው ነበረ። ላይቭ ገባበት ነበር፣ ጥያቄያቸውን መልስ ነበር፣ ስራ አስገባ ነበር፣ ደላላነት አረብ ቤት ሁኔ ሰራ ነበር፣ ልጆችን አስገባለሁ፣ ጊፍት ይሰጡኛል። አሁን የደላላ ገንዘብ ሐራም ነው ይሉኛል፣ ግን እኔ ያኔ ገንዘብ መሆኑ ብቻ ነው የማውቀው። ደላላነት እንዴ ዋሽቻ አልሰራውም። መዳሟ ትሰጠኛለች ሲጀመር፣ እኔ እሰጣቸዋለሁ። ደግሞ ምርጥ አንድ ቀን በእኔ ጠሪቅ ስራ ሄደው የተባረሩ ገንዘብ የተቀሙ ያለቀሱ የሉብኝም። ወይ አልሐምዱሊላህ። ሁላም ትሄዳለች። መዳሞቹ ራሱ ሀዲያ ሁላ ይልኩልኝ ነበር። የእውነቴን ነው የምላችሁ። ባህርተኛ የተባለች ልቅምቅም እያረኩ እኔ ነኝ ሰራስ ዶላት የነበረችው ሳውዲ አረቢያ። እንደው ሸቃሊት እኮ ውስጥ ነው የሰራሽው ብዬ እላለሁ አንዳንድ ጊዜ ለራሴ ማለት ነውና እንደዛም ሆኖ እነሱም ደግሞ ዩቲዩብ ሊንክ ምናምን ስልክላቸው ያበረታቱ የነበረ። በዛ ምክንያት ዩቲዩብ በጣም ከፍሎኛል። ከዛ እዛ ጋር ሁኔ አንድ ጊዜ ገንዘብ አስፈለገና ለፋሚሊ ከዛ ከሰራሁት ገንዘብ ላይ ለብቻ አካውንት አስከፍቼ ምናምን ነበር ገንዘቡን ማስቀምጠውና 33000 የኢትዮጵያ ብር 33000 የኢትዮጵያ ብር ብቻ አረብ ሀገር ሁኔ መላክ አስቸካለኝ ነበር። መልከው መንካት አልፈልግም ነበር፣ ግን ያኔ 33000 አስፈላጊ ስለነበረ ከዩቲዩብ ብሬ ላይ ውሰዱ ብዬ 33000 ብር ተወሰደ ማለት ነው። ከዛ ውጭ ያለችው ኑቅጣት ሪያል ሳትነካ እኔ ሀገር ቤት መጣሁ። ከዛ ሀገር ቤት ስመጣ አንድ 4 ወር ከቆየ በኋላ መኪና ገዛሁ ማለት ነው በዩቲዩብ ብር። የእውነቴን ነው የምላችሁ። ከዛ መኪና ገዛሁበት። ያኔ አሪፍ ፈኽም ምናምን ላይሆን ይችላል፣ ግን ቢያንስ በቃ ትመቸኛለች፣ ለኔ ወዳታለሁና እሷን ገዛሁባት።
ትንሽ ናስላችሁ። ለምሳሌ ሰው ቆይቲ ቪዲዮ ለቅቄባታለሁ፣ እስኪ አስገብቻ አሳያችኋለሁ። ቲክቶክ ላይም እንደውም ፖስት ቻለውና እኔ መንጃ ፍቃድ ስለሌለኝ ነው ማልይዛት እንጂ ቢኖረኝ ይዛታለሁ። ኢንሻአላህ አወጣለሁ መንጃ ፍቃድ ከ2 ወር በኋላ ምናምን እመዘገባለሁ። ግን የሆነች ደግሞ ክረምት ላይ ብላኛለች፣ እሷም ጋር ገባለሁና ገዛሁበት። አሁን ሳስበው ሚዲያ ላይ ኑኑ የሚሉት ሁሉም ሌቦች ናቸው ምናምን ይላሉ። ሌባ የለም፣ እኛ ነን ሌባ ጋር የምንሄደው። ሰው አጥኑ መጀመሪያ። ማን ነው ምን ሰርቷ? እኔ አሁን በደሊል ነው በማስረጃ ነው እዛ አፕ ላይ ይሄን የመሰለ ብር እንደምሰራ ወይ መሰብሰብ ጉዳይ ሆን ሻል ሸቃሪ ትخليك ይሄን የመሰለ ብር ስለምሰራ ነው ኑ ስሩ ምለው። ይሄ ደግሞ በ8 ቀንሽ በ3 ቀንሽ አታገኙም። ትግስት አድርገሽ ታግሰሽ ስትሰሪ ነው። አሁን እኔ ዩቲዩብ ከፈለኝ ብላችሁ ማለት ነው ለመጀመሪያ ጊዜ ስንት አልፍቶ ይልተው ተስፋ ቆርጬም ነበር። አጋጣሚ ነው አንዳንድ ጊዜ። አሁን እናንተም እዚህ አፕ ገብታችሁ ብትሰሩ ለዚህ አፕ በቃ አልተፈጠራችሁ ይሆናል። የእውነቴን ነው። አንዳንድ ጊዜ ሰው አገኘ ብላችሁ ስክት እንዳትሉ። ሰው እኔ አሁን ስላገኘሁበት እኔም ማገኛለሁ ብላችሁ አይደለም። ብዙ ነገር ታገኛላችሁ። ሌላ አሁን ለምሳሌ አሪፍ ሰው ጋር መግባባትም እኮ አንድ ጸጋ እኮ ነው። የእውነቴን ነው የምላችሁ። እና አይ ሸቃሊት ገንዘብ ያገኘችውን ያህል ላገኝ። እኔን የሚወደኝ ሰው አንቺ ላይ ወድሽ ይችላል። ሰው በሰው ነው የኔ ቆንጆ። እንደዛም ስላችሁ ደግሞ ተመጻደቅሽ እንዳትሉኝ። በጎማ ነው የሰጡኝ ባንክ ቤቶቹ አድርገው ማለት ነው። የሚገርማችሁ የጎማም አልከፍልም። ዱር 10 ሳንቲም ነበር የሚገዛው፣ ዛሬ በነፃ ነው። ሳንቲሞች የሉ ማንኳኳት ማፊ እና ይሄን ይመስላልና የሚዲያ ስራ አለ ምናምን ስትባሉ በቃ ትኩረት ሰጣችሁ ስሩ። ምን ችግር አለው ብትሰሩ? ኢንተርኔት የመዳም ነው። እኔ አሁን በጣም ብዙ የሚያናድዱ ልጆች ዩቲዩብ እንከወስላቸው አረብ ሀገር ሁሉም ወይ እዚህ እኮ አይመቸንም። ኢትዮጵያ ስንገባ ዘና ብለን ኔት ሲኖር ምናምን ወረቢ ኔት ሲኖርሽ ምናምን ነው የምትሰሪው። እውነትሽን ነው። እዛ ሀገር መተሽ ማለት ነው 10,000 ብር ነው የምትሞይው እስከ እንትኑ ዋይፋይ ዋና እቃዋ ባንድ ላይ። እኔ ይዤ አልመጣሁም ከዛ እዚህ ነው አይሰራም። ሚሚ መሬሚያችን ጋር የምትሰራው ታውቋት የለ እሷ ይዛ መታ እምቢ ብሎ ነበር። ከዛ ከሷ ደግሞ እኔ ተማርኩና ሳልገዛ መጣሁ። አገር ቤት ከመጣሁ በኋላ ገዛሁት። ከዛ ኢትዮጵያ ገዝቼው 10,000 ብር ነው ዋይፋዩ ተሞልቶ። የስንት ወር ነው ያስሞላው ወንድሜ ነበር። የ5 ወር ይሁን የ3 ወር ይሁን ተሞልቶ እስከ እቃዋ 10,000 ብር ነው የተከፈለባት ማለት ነው። ሲሙ ከዛ ወጥቶ ምናምን ከዛ በኋላ ጽድት ብላ ምናምን አለቀች። ያው ወሩ ቶቶሎ ነው የሚያልቀው። በነገራችን ላይ አረብ ሀገር ስንሆን ነው የሚረዝመው እንጂ ኢትዮጵያ ቶቶሎ ነው የሚያልቀው። እና የሚገርማችሁ ነገር ያንን አሁን ብጀምርበት አዲስ አልኩኝ አዲስ ቻናል ብከፍትበት 10,000 ብር አለቀ። ይሄ ቻናል ሞኔታይዝ ለመሆን 1 አመት ይፈጃል። $10 ያለውን ፕሮሰስ 1 ወር 3 ወር ይፈጃል። ያንን ሁላ እየከፈልኩ ለምን ሞኔታይዝ አርጋችሁ ኑ። ካልሆነ ደግሞ ሞኔታይዝ የሆነ ቻናል ግዙ፣ ስሩ፣ ፖስት አድርጉ። ምን ቀላል ነገር። የሰው አይዲያ አትፈልጉ። ከራሳችሁ ጋር ተጣሉ። የራሳችሁን ጠብ፣ የራሳችሁን ማሸነፍ፣ የራሳችሁን የህይወት ግብ ፖስት አድርጉ። የእውነቴን ነው። ከዛ በኋላ ስኬታማ ማትሆኑበት ብርዋን ማታቁበት ምንም ጉዳይ አይፈጠርም እላችኋለሁ የኔ ቆንጆችና እንደዚህ ነው። አሁንም መልክቴ ኑ እንስራ። ቴሌግራም ቻናሌ ላይ ጆይን በሉ። ሁላችሁንም ደግሞ በግሩፕ አድርጌ ማስተምራችሁ ይሆናል። የበለጠ እንድንሰራ። ይሄ ስራው የአንድ ሰው ስራ ብቻ አይደለም፣ የግሩፕ ስራ። ሌላ ደግሞ ቆይ ሌላ ቪዲዮ ይዤ ካልመጣው ያመልጣችኋል። ብር ይዛችሁ የምትመጡ አንድ ማስጠንቀቂያ አለኝና ሌላ ቪዲዮ ሰራላችኋለሁ። ከውጭ ስትመጡ ማለት ነው። ያጋጠመኝን ነገር ነው የምነግራችሁ። ይዞ መምጣቱን ጥሩ ሆኖ አንዳንድ ቀላል የመሰሉ እዚህ የሚከብዱ ግን ችግሮች አሉና እነሱንም ማሳያችሁ ይሆናል። እስኪ አላህ ይባርክልሽ የርዝቅክ ምን ሐይሱ ላይ ያህተሲብ ብላችሁ ዱአ አድርጉልኝ። እናንተንም አላህ ይርዝቃችሁ ሐላል የሆነ ሪዝቅ ለሀገራችሁ ያብቃችሁ። ማፊ ተአሊ ማፊ ሮህ የሌለበት ሀያት አላህ ይስጣችሁ። የወረበል ከአባ يا تعالي يا مدري ايش يا بطيخ يا ماذا يا لماذا يا ماذا انفكيت منا وارتحت. ዙዙ ነሽዳውን ብትቀንሹ ደስ ይለኛል። እኔ ቪዲዮ እየሰራው ነው እና ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው በላቸው እስኪ በርዬ
ቻው በላቸው። ቻው እንገናኛለን በላቸው። ደግሞ ስሩኝና ትይዙኛላችሁ። ከሰራ ኪስ አልጠፋም። አፑን ተቀላቀሉ። ከሸቃሊት ጋር አብራችሁ ስሩ። ይሄን ለማግኘት ትዕግስት ይጠይቃል። በ3 ቀን አይመጣም። እወዳችኋለሁ። ባይ ባይ